ሰላም። በዓለም ላይ ቅንጡ ከሚባሉ ቴክኖሎጂ ውስጥ አንዱ የሆነው ስማርትፎን ነው። በአሁኑ ሰዓት በዓለም ላይ የተለያዩ ብራንዶች አሉ። እናም በ2025 ከወጡ ምርጥ 10 ብራንዶች ውስጥ መራርጬ ለእናንተ ይሆናሉ ያልኳቸውን አዘጋጅቻለሁ። እስከ ቪዲዮ ፍጻሜ ድረስ እንድትከታተሉኝ ግብዣዬ ነው። አንደኛ አይፎን 60 ፕሮ ማክስ በዓለም ላይ አሉ ከሚባሉ ብራንዶች ውስጥ አንዱ የሆነው የአፕል ምርት አይፎን 60 ፕሮ ማክስ ነው። ላውንች የሆነው ሰፕተምበር 20 2024 ነው እና ከሌሎች ስልኮች ትንሽ ለየት የሚያደርገው ምንድነው? የካሜራ ፊቸር ነው። ማለትም በተለይ ለቪዲዮ በጣም ጥርት ያለና ልዩ የሆነ ቪዲዮ ያነሳል ማለት ነው። የኔትወርክ ፊቸሩ 5G ኔትወርክ ሰፖርት ያደርጋል። VoLTE ቮይስ ኦቨር ሎንግ ተርም ኢቮሉሽን ሰፖርት ያደርጋል። ስፒዱ 3.1 ሜጋባይት ፐር ሰከንድ ነው። ፕላትፎርም iOS አፕል A18 ነው። ቺፕሴቱ አፕል A80 ፕሮ። ሲፒዩ 4x 2.42 ጊጋሄርዝ ሪፍሬሽ ሬት ሄክሳ ኮር ነው። ጂፒዩ ደግሞ 6 ኮር ነው። ካፓሲቲ ስቶሬጁ 256 ሮም በ8 ራም እስከ 1 ቴራባይት በ8 ሮም ድረስ ይይዛል። ሚሞሪ ካርድ አይቀበልም። ባትሪ ካፓሲቱ 4865 ሚሊ አምፒር ሃወር ነው። ቻርጀር ታይፕ ሲ ነው የሚቀበለው። ዋጋው $1068 ነው እና ስልኩ ዲዛይን የተደረገው በአሜሪካ ካሊፎርኒያ ሲሆን ምርቱ ግን ወርልድ ዋይድ ነው። ሁለተኛው ስልክ ጎግል ፒክሰል 9 ፕሮ ነው። ይህ ስልክ በጎግል ካምፓኒ ነው ፕሮዲስ የተደረገው። እንደሚታወቀው ሁሉም ከአይኦኤስ እና ማይክሮሶፍት በስተቀር ያሉ ስልኮች ማኔጅ የሚደረጉት በጎግል ነው እና እዚህ ስልክ ላይም አዲሱ ጎግል ያመጣው ኤአይ ፊቸር ጄሚኒ የሚባለው በዚህ ስልክ ላይም ተጭኗል ማለት ነው። ስልኩ ኦገስት 13 2024 አናውንስ ተደርጎ ሰፕተምበር 9 2024 ለገበያ ውሏል። 5G ኔትወርክ ነው። የጀርባ ግላስ እና አሉሚኒየም ፍሬም አለው ቦዲው። ፕላትፎርሙ አንድሮይድ 14 ነው። ቺፕሴቱ ደግሞ ጎግል ቴንሰር G4 ነው። እንደሚታወቀው ሌሎች አንድሮይድ ስልኮች እንደ ስናፕድራጎን፣ ኤምቲኬ፣ ኤሲፒዲ፣ ኤግዞነስ የሚባሉ ቺፕሴት ታይፕ ያላቸው፣ ይሄንኛው ግን ቴንሰር የሚባል የተለየ ነው። ማለትም በዛው ልክ ሪፍሬሽ ሬቱ የጂፒዩ እና ሲፒዩ ሃይ ነው ማለት ነው። ስቶሬጅ ካፓሲቲው በ128 ጂቢ በ16 ጂቢ ራም እስከ 1 ቴራባይት በ16 ጂቢ ራም ነው ማለት ነው። ልክ እንደ አይፎን ሁሉ ሜሞሪ ካርድ አይቀበልም። ካሜራው ትሪፕል ካሜራ ነው። 50 ሜጋ ፒክሴል ለቪዲዮ 8K ሪዞሉሽን ነው። ሰልፊው ደግሞ የፊት ለፊቱ ማለት ነው 42 ሜጋ ፒክሴል ለቪዲዮ ደግሞ 4K ነው። ባትሪ 4700 ሚሊ አምፒር ሃወር ነው። ዩኤስቢ ደግሞ ታይፕ ሲ ነው። ዋጋው $806 ነው። ሶስተኛ ሳምሰንግ ጋላክሲ S25 አልትራ ነው። ይህ ስልክ ዲዛይን የተደረገው መገኛውን ደቡብ ኮሪያ ካደረገው ሳምሰንግ ካምፓኒ ሲሆን ምርቱ ግን ወርልድ ዋይድ ነው። ፕሮዳክት እና ዲስትሪቢዩተር ከሆኑ ሀገራት መካከል ቪየትናም፣ ቻይና፣ ዩኤኢ እና ኢንዲያ ይገኙበታል። እናም ይህ ስልክ ሌተስት ሲሆን ጃንዋሪ 22 2025 አናውንስ ተደርጎ ፌብሩዋሪ 3 2025 ለገበያ ውሏል። ኔትወርኩ 5G ነው። እናም VoLTE ሰፖርት ያደርጋል። ጀርባው ጎሪላ ግላስ ቪክተም እና አጠቃላይ ቦዲው ቲታን ፍሬም ነው። በተጨማሪም ዋተር ሬዚስት ነው፣ ውሃ አይገባውም። ፕላትፎርሙ አንድሮይድ 15 One UI 7 ነው። ቺፕሴት ኳልኮም SM8750 ስናፕድራጎን 8E ላይት ነው። ሲፒዩ ኦክታኮር 6x3.55 ጊጋሄርዝ ሪፍሬሽ ሬት ነው። ጂፒዩ አድሬኖ 830 ግራፊክስ። ኢንተርናል ስቶሬጅ 256 ጂቢ በ12 ጂቢ ራም እስከ 1 ቴራባይት በ16 ጂቢ ራም ነው። ልክ እንደ አይፎን ሁሉ ሚሞሪም አይቀበልም። ካሜራው በእርግጥም የተለየ ነው። 200 ሜጋ ፒክስል ሲሆን 5 እጥፍ ዙም ማድረግ ይችላል። ለቪዲዮ ደግሞ 8K ሪዞሉሽን ነው። ሰልፊው 12 ሜጋ ፒክስል ሲሆን
ለቪዲዮ ደግሞ 4K ሪዞሉሽን ነው። ባትሪው 5000 ሚሊ አምፒየር ሃውር ነው። ዋጋው $1099.99 ነው። አራተኛ ቪቮ ነው። ቪቮ X200። ይህ ስልክ ከሌሎች ስልኮች ትንሽ ለየት የሚያደርገው ምንድነው? የመጀመሪያው ባለ ድሮን ካሜራ ስልክ ነው። ስልኩ ሙሉ በሙሉ ቻይና ስልክ ሲሆን ኦክቶበር 14 2024 አናውንስ ተደርጎ ኦክቶበር 19 2024 ለገበያ ውሏል። ኔትወርኩ 5G ነው። VoLTE ዳይሬክት ኢነብል ነው የሚያደርገው። ቦዲው የፊት ለፊት ግላስ እና የኋላ ግላስ አለው። አጠቃላይ አሉሚኒየም ፍሬም ነው ጀርባው። እንደገና ዋተር ሬዚስት ነው፣ ውሃ አያስገባም። ስክሪን ዲስፕሌዩ 20:9 አስፔክት ሬሾ ነው። እንደገና ደግሞ HDR ኢሜጅ ሰፖርት ያደርጋል። ፕላትፎርሙ አንድሮይድ 15፣ ቺፕሴቱ ሚዲያቴክ ዳይሜንሲቲ 9400 ነው። ጂፒዩ ሞርታሊቲ 925 ነው። ኢንተርናል ስቶሬጁ 256 ጂቢ በ12 ጂቢ ራም እስከ 1 ቴራባይት በ16 ጂቢ ራም ነው። ሚሞሪ ካርድ አይቀበልም። ካሜራው ትሪፕል ካሜራ ነው። 50 ሜጋ ፒክስል ነው። 3 ታይምስ ኦፕቲካል ዙም 3 እጥፍ ዙም ማድረግ ይችላል። ቪዲዮ 4K ነው። የሰልፊው ካሜራ 32 ሜጋ ፒክስል ለኢሜጅ ሲሆን 4K ደግሞ ለቪዲዮ ነው። ባትሪው 5800 ሚሊ አምፒየር ሃውር ነው። ዋጋው ደግሞ $607 ነው። አምስተኛ xiaomi 15 አልትራ ነው። ይህ ስልክ ሙሉ በሙሉ የቻይና ስልክ ነው። ኮመን ፊቸሩ የቻይነኛ ቋንቋ ነው። ማለት የተወሰኑ አፕሊኬሽኖች በቻይነኛ ነው የሚሰሩት። ስልኩ ላውንች የሆነው ሰፕተምበር 27 2025 ነው። ኔትወርክ ፊቸሩ 5G፣ ፕላትፎርሙ አንድሮይድ 15፣ ቺፕሴቱ ኳልኮም ስናፕድራጎን 8 ELTE ነው። ኢንተርናል ስቶሬጁ 256 ጂቢ በ12 ጂቢ ራም እስከ 1 ቴራባይት በ16 ጂቢ ራም ነው። ሚሞሪ ካርድ አይቀበልም። ካሜራው ኳድ ካሜራ ነው። 50 ሜጋ ፒክስል 3 እጥፍ ዙም የሚያደርግ እንደገና ለቪዲዮ 8K ሪዞሉሽን ነው። የሰልፊው ካሜራ 32 ሜጋ ፒክስል ነው። ለቪዲዮ ደግሞ 4K ሪዞሉሽን ነው። ሁሉም ስልክ የተለያየ ፊቸር አላቸው። የዚህ ስልክ የተለየው ፊቸር ምንድነው? ባትሪው ነው። ባትሪው 6000 ሚሊ አምፒየር ሃውር ነው። ልዩነቱ ምንድነው? ፈጥኖ ቻርጅ ያደርጋል። ቢያንስ በ2 ሰዓት ውስጥ ቻርጅ ያደርጋል። ሲያልቅ ግን ይቆያል ማለት ነው። ቢያንስ 3 ቀን፣ 4 ቀን፣ 5 ቀን የሚቆይ አይነት ቻርጅ ነው። ባትሪው ፈጣን ነው። ቻርጅ የሚያደርገው 90 ዋት ቻርጅ ያደርጋል። ዋጋው ውድ ነው። ኢቭን ከአይፎኑ ራሱ ይሄ ዋጋ ውድ ነው። ኢንተርናሽናል ዋጋው $1499.99 ነው። $1500 ማለት ነው። በቃ ስድስተኛ IQ 13 ነው። ይህ ስልክ ሙሉ በሙሉ በሂንድ ሀገር የተሰራ ሲሆን በእኛ ሀገር ብዙም የተለመደ ስልክ አይደለም። ላውንች የሆነው ሰፕተምበር 30 2024 ነው። ከሌሎች ስልኮች ትንሽ ለየት የሚያደርገው ምንድነው? በ120 ዋት ቻርጀር በ30 ደቂቃ 100% ያደርጋል። ኔትወርኩ 5G ነው። ዋተር ሬዚስት ያደርጋል፣ ውሃ አይገባውም። በተጨማሪም ካሜራ ሌንሱ ኒዮን ላይት ፍሬም ነው። ፕላትፎርሙ አንድሮይድ 15 ነው። ቺፕሴቱ ኳልኮም ስናፕድራጎን ነው። ኢንተርናል ስቶሬጁ 256 ጂቢ በ12 ጂቢ ራም እስከ 1 ቴራባይት በ16 ጂቢ ራም ነው። ሚሞሪ ካርድ አይቀበልም። ካሜራው ትሪፕል ካሜራ ሲሆን 50 ሜጋ ፒክስል ነው። 2x ኦፕቲካል ዙም ያደርጋል፣ 2 እጥፍ ዙም ያደርጋል። ቪዲዮ ደግሞ 8K ሪዞሉሽን ነው። ሰልፊው 32 ሜጋ ፒክስል ሲሆን ለቪዲዮ ደግሞ 4K ሪዞሉሽን ነው። ባትሪው 6000 ሚሊ አምፒየር ሃወር ሲሆን በ120 ዋት ቻርጀር በ30 ደቂቃ 100% ያደርጋል። ዋጋው 54998 ሩፒ ነው በኢንዲያ ብር። እስካሁን የነገርኳችሁ ስልኮች ሁላቸውም 5G ሲሆኑ ሜሞሪ ካርድ አይቀበሉም። በተጨማሪም ሆነር ማጂክ 7 ፕሮ፣ ሁዋዊ ሜት 70 ፕሮ፣ ሞቶ 50H እንደገና በተጨማሪ ነቲንግ 3A ፎን የሚባሉ ስልኮችም
በጣም አሪፍ ስልኮች ናቸው። እነዚህን ስልኮች እንደ ተጨማሪ ብትይዟቸው በ2025 የወጡ ምርጥ ያልኳቸው 10 አይነት ስልኮች ናቸው። ስለተከታተላችሁኝ አመሰግናለሁኝ። ላይክ ሼር ማድረግ እንዳይዘነጋ። ቻው